ዛሬ የምናየው ስለ አንድ ብዙ ሴቶች ስለሚሸሹት ነገር ግን ታላላቅ ሰዎች ስለሚመኙት ጉዳይ ነው። ብቸኝነት። ብዙዎቻችን ለብቻችን ስንሆን ጭንቀት ይወረናል። ስልካችንን እናነሳለን፣ ሰው እንፈልጋለን፣ ድምፅ እንከፍታለን። ለምን? ምክንያቱም ለብቻችን ስንሆን ራሳችንን እናገኘዋለን። ራሳችንን ማግኘት ደግሞ ያስፈራናል። ዛሬ ግን ብቸኝነትን ወደ የነፍስ እረፍት የምንቀርብባቸው ሶስት ታላላቅ የፍልስፍና መርሆችን እናያለን። የመጀመሪያው ፍልስፍና ብቸኝነትን የጸጋ ዋጋ ነው። ታላቁ ጀርመናዊው ፈላስፋ አርተር ሾፐንሃወር እንዲህ ይለናል፣ አንድ ሰው ሙሉ በሙሉ ራሱን ሊሆን የሚችለው ለብቻው ሲሆን ብቻ ነው። ብቸኝነትን የማይወድ ሰው ነፃነትንም አይወድም። ሾፐንሃወር እንደሚለን በሰዎች መሃል ስንሆን ለሰዎች ለመመቸት ራሳችንን እንለውጣለን። ለብቻችን ስንሆን ግን እውነተኛው ማንነታችን አየር ያገኛል። ለምሳሌ አንዲት ድመት በሰው መሃል ስትሆን ታሽካካለች፣ ትለማመጣለች። ለብቻዋ ጫካ ውስጥ ስትሆን ግን ነብርነቷን ይታወቃል። አንቺም በሰው መሃል ስትሆኚ የምታደርጊው ፈገግታ፣ የምትናገሪው ንግግር ሁሉ ለሰዎች መመቸት ነው። ለብቻሽ ስትሆኚ ግን ጭንብልሽ ይወልቃል። ሾፐንሃወር የሚለን ብቸኝነትን አትፍሪው ይላል። ምክንያቱም እዚያ ውስጥ ነው ማንም ያልነካው ንጹህ ማንነትሽ ያለው። አሁን ማድረግ ያለብሽ በሳምንት አንድ ቀን ለ2 ሰዓት ስልክሽን አጥፍተሽ ከራስሽ ጋር ዴት አድርጊ። ሁለተኛው ፍልስፍና ደግሞ ውስጣዊው ምሽግ ይባላል። የሮማው ንጉስና ፈላስፋው ማርከስ ኦሪሊየስ በታዋቂው ሜዲቴሽን የሚል መጽሐፉ እንዲህ ይለናል፣ ሰዎች ወደ ገጠር ወይም ወደ ባህር ዳርቻ ለመሄድ ይመኛሉ። ነገር ግን አንድ ሰው በማንኛውም ጊዜ ወደ ራሱ ወይንም ውስጣዊ መንፈስ ከሚደረግ ጉዞ የተሻለ ሰላም ሊያገኝ አይችልም። ይህ ስቶይዝም ይባላል። ለምሳሌ አንድ ትልቅ ከተማ ውስጥ ግርግር ቢኖር ወደ ቤትሽ ገብተሽ በሩን ስትዘጊው ጸጥታ ይሆናል። አእምሮሽም እንደዚሁ ነው። ውጭ ዓለም ሰዎች ሊሰድቡሽ፣ ሊከዱሽ ወይም ሊሰብሩሽ ይችላሉ። በሩን ዘግተሽ ወደ ውስጥሽ ስትገቢ ግን ማንም የማይነካው የሰላም ግዛት አለሽ። ማርከስ ኦሪሊየስ የሚለን ሰላምሽ በሰዎች እጅ አይደለም፣ በራስሽ ውስጥ በገነባሽው ምሽግ ውስጥ ነው የሚለው። ብቸኝነት ማለት ወደዚህ ምሽግ መግቢያ ቁልፍ ነው። ለዚህ ደግሞ ማድረግ ያለብሽ ሰዎች ሲረሱሽ ወይንም ሳይደውሉልሽ ሲቀሩ እንደ መገለል ሳይሆን ወደ ምሽጌ የምገባበት ሰዓት ነው ብለሽ ተቀበዩ። ሶስተኛው ፍልስፍና ደግሞ ባዶነት ማቀፍ ይባላል። የምስራቁ ፈላስፋ ላኦ ቱዙ በታኦይዝም ፍልስፍናው እንዲህ ይለናል፣ ጭቃው እስኪረጋ ውሃውም እስኪጠራ ድረስ በትዕግስት መጠበቅ ትችላለህን? ዝምታ ውስጥ ነው ትልቁ ድምጽ ያለው። ለምሳሌ አንድ ብርጭቆ የቆሸሸ ውሃ ብታነቃንቂው አይጠራም። ጠረጴዛ ላይ አስቀምጠሽ ዝም ብለሽ ስታዩ ግን ጭቃው ወደ ታች ይወርዳል፣ ውሃውም ይጠራል። አእምሮሽም እንደዚሁ ነው። በሰውና በወሬ መሃል ስትሆኚ አእምሮ ጭቃ እንደገባበት ውሃ ይደፈርሳል። ለብቻሽ ስትሆኚ ግን ሐሳቦችሽ መርጋትና መጥራት ይጀምራሉ። ላኦ ቱዙ የሚለን ብቸኝነት ማለት ባዶነት ሳይሆን ጥበብ የምትወልድበት ማህፀን ነው ይለናል። ታዲያ አሁን ማድረግ ያለብሽ ዝምታን አትፍሪ። ሙዚቃ ሳትከፍቺ ዝም ብለሽ ተቀመጪ። ያኔ ነፍስሽ ማውራት ይጀምራለች። እንግዲህ ውድ እህቴ ብቸኝነት ማለት የሚጥልሽ በሽታ ሳይሆን የሚያነግስሽ ኃይል ነው። ሾፐንሃወር እንዳለው ነፃነትሽን ፈልጊ። ማርከስ ኦሪሊየስ እንዳለው ደግሞ ምሽግሽን አጽኚ። ላኦ ቱዙ እንዳለው ደግሞ ዝምታሽን አጥሪ። ለብቻሽ መሆን ስትለምጂ ማንም ሊሰብርሽ አይችልም። ማንም ሊሰብርሽ የማይችል ጠንካራ ሴት ትሆኛለሽ። ምክንያቱም ደስታሽ ከሰዎች ሳይሆን ከራስሽ ማመንጨት ጀምረሻል። ሰላም ሁኚ እህቴ።